2 ሚሊዮን ብር አውጥቼ ነበር የዛሬ አመት ባለቤቴን ድል ባለ ሰርግ ያገባኋት። ግን 20 ሺህ ብርም ማውጣት አልነበረብኝም አሁን ሳስበው ለሷ። ምክንያቱም እኔ የግል ስራ ነው የምሰራው፣ የራሴ ቢዝነስ ያለኝ ሰው ነኝ። እሷ ደግሞ ተቀጣሪ ነች፣ በወር 50 ሺህ ብር ነው የምትከፈላት። አሪፍ ገቢ ያላት ሰው ነች። እና በዚህ መሀል ግን ያላሰብኩት ነገር ይፈጠራል። ስራ ተበላሸ በጣም ቶታሊ ዜሮ ገባው ማለት ነው። ስራ ምንም እንዳሰብኩት እየሄደ አይደለም። ሁሉም ነገር ሲበላሽ ምንድነው እኔ የምኖረው ከእናትና ከአያቴ ጋር ነው፣ ኮንዶሚኒየም ተከራይቼ። እና ምን ማለት ጀመረች፣ መነጫነጭ ጀመረች። እሷ እጅ ላይ ወደቅን። ሁሉም የኔ ስራ ቀጥ ብሎ ስለቀረ እሷ እጅ ላይ ወደቅን ማለት ነው። የምታስተዳድረን እሷ ነች፣ የቤት ኪራይ የምትከፍለው እሷ ነች። እና የዚህ ሰዓት ምንድነው ባህሪዋ መቀየር ይጀምራል። በጣም በትንሽ ነገር ታኮርፋለች። በትንሽ ነገር ነው የሚበቃት ከኛ ጋር ለመጋጨት ለማኩረፍ። በዚህ መሀል ግን አረገዘች። እና ስታረግዝ ምንድነው ያደረገችው ነገር፣ በቃ እኔ ከእናትና ከአያቴ ጋር መኖር አልፈልግም፣ በቃኝ። መኖር የምትፈልግ ከሆነ መተህ ከኔ ጋር ኑር፣ እኔ ሌላ ቤት ተከራይቻለሁ ብላ ነው ትታኝ ወጣችሁ ማለት ነው። እኔ ደግሞ እንዴት እናትና አያቴን ሜዳ ላይ ጥዬ እንዴት ወጣለሁ? እኔ ነኝ ቤት ኪራይ የምከፍልላችሁ፣ እኔ ነኝ ማስተዳደራችሁ። እና እነሱን ትቼ እንዴት እወጣለሁ? ሜዳ ላይ በትኛቸው ማለት ነው። እሷ ግን እንዳለችው ወጣ ቤት ተከራይታ መኖር ጀመረች። የምትኖር ከሆነ መተህ ከኔ ጋር ልጃችንንም ወልደን አሳድገን እንኖራለን፣ እናትና አያትን ግን ተሸክሜ አልኖርም ብላ ትታኝ ሄዳለች ማለት ነው። እና ምን እንደማደርግ ግራ ገብቶኛል። መኪናዬን መሸጥም አልፈልግም፣ ምክንያቱም ለሚያልፍ ቀን ብዬ መኪናዬን መሸጥ አልፈለኩም።